ሰላም ጤና ይስጥልን የቻናላችን ተከታታዮች፣ ጤና መረጃዎቻችንን ማቅረብ በመቀጠል በዛሬው ዕለት ስለ ጾታ የምናቀርብ ይሆናል። ሁሉም ቤተሰብ ሁለቱም አይነት የጾታ ልጅ እንዲኖረው ይፈልጋል። ነገር ግን አንዳንዴ በተከታታይ ሴት መውለድ ሊያጋጥም ይችላል። ስለዚህ በመሰረቱ ሳይንቲፊካሊ ፕሩቭን የሆነ ጾታን ለመወሰን የሚያስችል መንገድ እስካሁን የለም። ነገር ግን አንዳንድ ሪሰርቾች የተለያዩ መንገዶችን ብንጠቀም በተለይም ወንድ ልጅን ለመውለድ ይረዳሉ ብለው የሚመክሯቸው መንገዶች አሉ። በዛሬው ዕለት እነሱን ነው የማቀርብላችሁ። የመጀመሪያውና በጣም ፌመስ የሆነው ብዙ ኤክስፐርቶች የሚስማሙበት ዘ ሸልተር ሜተድ የሚባለው ነው። ይሄም ግንኙነትን ታይም ማድረግ፣ የግንኙነት ጊዜን መወሰን ማለት ነው። ይሄ ምን ማለት ነው? ዋይ ክሮሞዞም በመጠኑ አነስ ያለ እና እንቅስቃሴውን ፈጣን ሲሆን ኤክስ ክሮሞዞም ደግሞ በመጠኑ ከበድ ያለና ስሎወር ነው ማለት ነው። ስለዚህ ይህ ሸልተር ሜተድ ሪኮመንድ የሚያደርገው ግንኙነትን በኦቭሌሽን ዴይ፣ ይህም ማለት ሬጉላር 28 ቀን በየ28 ቀኑ ፔሪዮዷ የሚመጣ ሴት መካከል ላይ 14ኛው ቀን ወይም ደግሞ 24 ሰዓት ከዛ በፊት ግንኙነት ብታደርግ ወንድ የመፈጠር ቻንሱ ከፍ ይላል ማለት ነው። በተለይም 13ኛው እና 14ኛው ቀን ቀደም ብለው ያሉ ከ2 እስከ 4 ቀናት ግንኙነት በመታቀብና የመጨረሻዎቹ 13ኛው እና 14ኛው ቀን ላይ ግንኙነት በማድረግ ወንድ ልጅ የመውለድ ቻንስን ከፍ ማድረግ ይቻላል። ምክንያቱም ቀደም ብሎ ግንኙነት ከተደረገ ኤክስ ክሮሞዞም ረዘም ላለ ጊዜ መቆየት ስለሚችል ሴት የመውለድ ቻንስ ይኖራል ማለት ነው። ዋይ ክሮሞዞም ግን ረዘም ያለ ጊዜ አይቆይም፣ ፋስት ነው። ስለዚህ ኦቭሌሽን ቀን ላይ ቢደረግ ወንድ የመፀነስ እድል በዛው ልክ ከፍ ይላል ማለት ነው። ሁለተኛው መንገድ አመጋገብ ነው። ይህ ባጭሩ ለማብራራት ለዋይ ክሮሞዞም ማህፀን አካባቢ አልካላይን የሆነ ኢንቫይሮንመንት ለመፍጠር የሚረዱ ምግቦችን መመገብ ይመከራል። ከነዚህም መካከል እንደ ሙዝ፣ ስትሮቤሪ፣ ቤክድ ፖቴቶስ፣ ድንቾች፣ የተሰሩ ድንቾች እና አንዳንዴም ቀይ ስጋን መመገብ። በተጨማሪም በኦቭሌሽን ወቅት በየቀኑ ጠዋት ሴሪያል ብሬክፋስት መውሰድ፣ ከጥራጥሬ የተሰሩ ቁርሶችን አዘውትሮ መውሰድ ማህፀን አካባቢ አልካላይን ኢንቫይሮንመንት ይፈጥራል፣ ለዋይ ክሮሞዞም ይመቻል። እንዲሁም ፋስት ለሆነ ዋይ ክሮሞዞም የሚያስፈልገውን ኢነርጂ ሚት ስለሚያደርግ እንደዛው ይመከራል ማለት ነው። ሶስተኛው ወንዱ የስፐርምን ጤንነት እንዲጠብቅ ነው የሚመከረው። ይህም ምንድነው? ለምሳሌ ሙቀት አካባቢ የሚሰሩ ወንዶች ከኤክስ ክሮሞዞም ይልቅ ዋይ ክሮሞዞምን የመጎዳት ቻንሱ ከፍ ያለ ስለሆነ ሄልዚ የሆነ ስፐርም ኢንቫይሮንመንት መፍጠር ሌላኛው የሚመከር ነው። በተጨማሪም ሱስ ያለባቸው ወንዶች እንደ ሲጋራ፣ አልኮል እና ሌሎች ሱስ ያለባቸው ወንዶች እሱን እንዲተዉ ይመከራል። ምክንያቱም የበለጠ ዋይ ክሮሞዞምን ስለሚጎዳና ወንድ የመፍጠር ፕሮባቢሊቲን ስለሚቀንስ ማለት ነው። ያዘጋጀውላችሁ አጠር ያለ ፕሮግራም በዚሁ ያበቃል። ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። ኢትዮጵያ ሀገራችንን እግዚአብሔር ይጠብቅ። እናመሰግናለን።